بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد ودي هنا تكتبت يا أخرى وندمج أهتوش بيالا تشوبت سلام درس الألوين السلام عليكم ورحمة الله وبركاته سلامنا شو عندنا شو الحمد لله إن يدنا إن شاء الله بالله فكر زارت متاجن من جمرو سوستن يوم ستار من جمرو ይሄን ቻናል አዲስ ከሆናችሁ ሰብስክራይብ ማድረግን ላይክ ማድረግን እንዲሁም ደግሞ ለወንድሞች እህቶቻችን ሸር ማድረግን አትርሱላለሁ። ይሄን ቻናል አሳድጉት። ለምን በዚህ በቻናል ብዙ እውቀቶችን ባላህ ፈቃድ እንማራለን ኢንሻአላህ። طيب قال المصنف رحمه الله تعالى እንደነገርኳችሁ እነዚህ ፊደሎች እንደነገርኳችሁ ከመጀመሪያው እስከ መጨረሻው መድላዝም ይባላሉ ብያችኋለሁ። መድላዝም ይባላሉ። መድላዝም የምትሉልኝ ይሄን በላይ ላው ላይ ቀይ ቀለም ያለው ሁሉ ይሄ መድላዝም ይባላል። ይሄ ሁሉ መድላዝም ይባላል። ይሄ ቀይ ቀለም የምታዩት ቀይ ቀለም የሌለውሳ መድላዝም አይባልም። ይሄን የምንስበው የሌለውን ሁለት ሐረካ እንስበዋለን። ከነሱ ውስጥ ደግሞ ምንም የማይሳብ አለ። የማይሳበው ማነው? አሊፍ። ይሄ አይሳብም፣ ምንም አይሳብም። ሐረካ አንድ ሐረካ ብቻ ነው የምሰጠው ብለን የምንቀራው እንጂ አንስበው። እንደገናም ደግሞ እነዚህ ፊደሎች ትናንትና አይተናል እነዚህ ስንት እንደሚሳቡ። አሁንም ደግሞ ዛሬው ትምህርታችን ላይ ይሄ እንደምታዩት ሁለት ሐረካ ብቻ ነው የሚሳበው። ይሄም ያ እንደገናም ሐ ሁለት ሐረካ ብቻ ነው የሚሳበው። ሌላውሳ መድላዝም ነው። ስንት ሐረካ ይሳባል? 6 ሐረካ። ከ6 በላይ አይጨመርም፣ ከ6 በላይ ያነሰ አንስበውም ማለት ነው። طيب ልብ በሉ ጣሲን አይው ጣሲን ሀ ያ እንዳልነው ሀ ያ ሁለት ሐረካ ሃን ሁለት ያን ሁለት ከዛ እንደዚሁም ደግሞ ጣ ሀ ሁለት ይሄንም ሁለት ጣንም ሁለት ሃን ሁለት አሁንም ደግሞ ዘ ጣ ሁለት አሁንም ደግሞ ዝክ ዛሬው ትምህርታችን ላይ ጣ እንደምታዩት ይሄ ፊደል ጣሲ ጣ ሁለት ፊደል ይሄን ፊደል እናወፍረዋለን። በጥቅሉ የሚወፍር ፊደሎችን ስናወፍር እንደነገርኳችሁ ነርፈዕ አቅሶ ሊሳን ኢላ ሐነክ አላ ያኒ የምላሳችን መጨረሻውን ወደ ላይኛው ላንቃ እናነሳዋለን ማለት ነው። ለምን ማንኛውም ፊደል ለማወፈር ስንፈልግ፣ ማንኛውም ፊደል ደግሞ ለማቅጠን ስንፈልግ ደግሞ የምላሳችን መጨረሻውን አቅሶ ሊሳን ወደ ታች ነው የምናደርገው እንጂ ወደ ላይ አናደርገውም። ልብ በሉ እዚህ ጋራ እንደምታዩት ጣ ይወፍራል። ሲንን ስንቀራ አናወፍርም። ጣን ነው የምናወፍረው፣ ሲንን አናወፍርም። ብዙ ሰዎች ማንኛውም ሐርፍ ባንድ የሚቀጥሉ ፊደሎች ጋር ተያይዞ ይመጣል። ምሳሌ ጣሲን እንደምናየው እዚህ ጋር እንደምናየው አይን ሷድ እንደቀራ ነው። ጣሃ እንደነቀራ ነው እንዳለፈው ትምህርታችን። እነዚህ ፊደሎች ጣ ይወፍራል፣ ይሄ ይቀጥናል፣ ሲን ይቀጥናል፣ ሷድ ይወፍራል፣ አይን ይቀጥናል። ሌሎች ፊደሎች እነዚህ ይቀጥናሉ ማለት ነው። ጣ ይወፍራል፣ ሃይ ይቀጥናል። እንደምታዩት ብዙዎች ሰዎች ሲቀሩ እነዚህ ፊደሎች ባንድ አያይዘው ይቀራሉ፣ ሁሉንም አወፍረው። ይሄ ስህተት ነው። ልብ ሊሉና ሊገነዘቡ ሊማሩ ይገባል። ይህን ቁርአን በደንብ አድርገው መማር ያስፈልጋል። ብዙ ወንድሞችን ላይ የሚያስተምሩ አሉ፣ እነሱ ላይ መማር ያስፈልጋል። እኛም እያስተማርን ባለንበት አሁንም በኦንላይን እያስተማርን እንገኛለን። ለፈለገ እኛ ላይ መቅራት ይችላል። በኦንላይን ሆነ በአካልም እዚሁ ያለንበት ቦታ ተገይቶ ቢሆን ማለት ነው። طيب ልብ በሉ ጣሲን ጣ ሁለት ሐረካ እንስበዋለን። ከዛ ሲንን እንስበዋለን። ሲንን በትክክል እንስበዋለን። ጥርስና ጥርሳችን ወደ ላይ ለይት እናደርገዋለን። በትክክል የሚሳበው ፊደል እንዲወጣ ጣሲን። መጨረሻ ላይ ደግሞ ሲንን ኑን አለች። እሷን በደንብ አድርገን እንቀራታለን። መጨረሻ ላይ ኑን አለች። ወይት ናት ሆኖ እንዳትሉኝ መጀመሪያው ትምህርት ላይ እንሄዳለን። መጀመሪያው ትምህርት ላይ እንደነገርኳችሁ ይኸው ሲን እዚህ ጋር እንደምታዋት አለች አይደለም? ይሄ የሚሳብ ፊደል ያ አለ እዚህ ጋራ መካከል። እሱን በትክክል ልንቀራው ስንል ሲ የሚለውን ያውን በትክክል እናወጣለን ማለት ነው። ልብ በሉ እዚህ ላይ ማለት ነው። አሁንም ደግሞ እዚህ ላይ ስንቀራ እንደዚሁ ማለት ነው። طيب ጣሲን هكذا ያሲን እንደነገርኳችሁ ሲን ያው አንድ ነው። ይሄም 6 ነው። አወጣጣቸው ላይ አንድ ነው። ሲን ነው፣ ልዩነት የላቸውም። ያ ሁለት ሐረካ እንስበዋለን። ሲንን እንደዚሁ እንደነገርኳችሁ እዚህ ላይ ይሄ ዘገባችሁ ይሄም ያው ነው ማለት ነው። ያሲን መጨረሻ ላይ ልናለች፣ እሷን በትክክል እንቀራታለን ማለት ነው። ያ ግን ያ ያለውን ግን ሁለት ሐረካ እንስበው። ልክ ጧን ሁለት ሐረካ እንስባለን እንዳልነው አሁንም ያሲን እንደሚለው ያን ሁለት ሐረካ እንስበዋለን ማለት ነው። طيب ለበሉ ይሄ ፊደል ሷድ ይባላል። ይሄ ፊደል ሷር ነው። የሚሳበው 6 ሐረካ ነው።
ልብ ማለት አለባችሁ። መድላዚምና መድላዚም ያልሆነን መለየት አለባችሁ። ቁርአን የምትቀሩ ሰዎች እህቶችም ሆናችሁ ወንድሞችም ሆናችሁ በደንብ አድርጋችሁ አህካም ተጅዊድን መማር አለባችሁ። እኛም ኢንሻአላህ ባላ ፈቃድ እንጀምራለን። ቱህፈቱል አጥፋልን እንጀምራለን። እንደዚሁም ሂዳያቱል ሙስተፊዲንም ጀዘርያንም እንጀምራለን ወደፊት በዚህ በቻናል ላይ ኢንሻአላህ። ግን ልብ ብላችሁ መማር ያስፈልጋል ነው። ሶ ይሄን ሷድን ስንቀራ ከፈርና ከፈራችን ወደፊት ሾል ማለት ወይንም ጉንጫችን ነፋ ማለት የለበትም። ልብ በሉ እዚህ ላይ መሆን የለበትም። ሶደ هكذا መጨረሻ ላይ ቀልቀላ ያላለች እሷን በትክክል መቅራት አለብን ማለት ነው። ብዙዎች ሰው ሊያወፈሩ ሲሉ ከንፈራቸውን ወደፊት ጉንጫቸውን ነፋ ያደርጋሉ። ላ የሚወፈር ፊደል እንደዛ ላይ የሚወፈር ፊደል የምላሳችን መጨረሻውን ወደ ላይ ከፍ እናደርገዋለን እንጂ ጉንጭ በመንፋት ወይንም ከንፈርን ወደፊት በማሾል አይወፍርም። እያበላሸው ነው እንጂ ፈታሁን ጦም ማያረክ እየቀራው ነው እንጂ ወይም እየቀራሽ ነው እንጂ ማለት ነው። ለማወፈር ስንፈልግ ከንፈርና ከንፈራችን ወይንም ጉንጫችን ሊነፋ ማንኛውም ፊደል የምናወፈረውን ፊደል ጉንጫችን ሊነፋ እንዲሁም ደግሞ ከንፈርና ከንፈራችን ወደፊት ሾል ሊል አይገባም። إلا إذا كان الحرف الذي تقرأه ضمة يا يمن قرأው حرف يا يمن የምትቀሩት ፊደል ضمة ብቻ ሲሆን ያ የምንቀራው ፊደል ضمة ተሆነሳ ከንፈራችን ወደፊት እናሾላለን። ያ የምንቀራው ወይንም ደግሞ ያ የምንቀራው ፊደል ተከንፈር የሚወጣ ከሆነ ከንፈር የዚህን ጊዜ ይላወሳል አይደለም። የዛን ሰዓት ከንፈር ሊላወስ ይችላል ማለት ነው እንጂ ከነዚህ ከሁለቱ ውጭ ማንኛውም ፊደል ለማወፈር ተፈለግ ከንፈራችንን ነፋ ወደፊት ሾል ልናረግና እንዲሁም ደግሞ ጉንጫችንን ቡፍ ልናረገው ልንነፋው አይገባም። ልብ ማለት አለባችሁ ማለት ነው። እና ይሄ በቁርአን ማሳሰቢያ የምነግራችሁ ይሄን ቁርአን በደንብ አድርገን ማንበብና መማር ያስፈልገናል። ሰው እንግሊዘኛ ለዚህ ለዱንያው ለማይጠቅመው እንግሊዘኛ ለመማር ስንት ብር እየከፈሉ እየተማሩ ነው አይደለም። አሁን ደግሞ እኛ ለአላህ ከላም ቁርአንን በዱንያም በአኽራም የሚጠቅመንን ቁርአን በብር አይደለም 1000 2000 አይደለም 1 ሚሊዮን ተከፍሎ ቢቀራ ምንም የሚጎዳ የለም። ቁርአን እኮ ነው። በምትከፍለው በብርህም አጅር ታገኛለህ፣ በምትቀራውም በምታገልም አጅር ታገኛለህ ማለት ነው። ለቁርአን ለምን ለኸይር ነገር ቁርአንን ለማስተካከል ቁርአን ለመቅራት ነው ብዙ ብር የከፈልከው። አጅር አለ በዱንያም በአኽራም የሚጠቅም ነው ያስከው ማለት ነው። ግን ብዙ ሰዎች ግን ይሄን ከፍላችሁ ተማሩ ሲሏቸው ይከብዳቸዋል። እንደገናም ደግሞ ብዙ ሰዎች አሁን እንግሊዝኛ ከፍለህ ተማር ብትለው ወይ የሆነ ቋንቋ ተማር ብትለው ደስ ብሎት ብዙ ብር ከፍሎ ይማራል። ብዙ ሰዎች አሜሪካ ዋላ ወየት ነው ወደ ብዙ ሀገር እየሄዱ እየተማሩ ነው አይደለም እንግሊዝኛ። ግን ይሄ መማሩ ጥሩ አይደለም እያልኩ አይደለም። እንግሊዝኛ መማሩ ይሄ ቋንቋ ማንኛውም ቋንቋ መማር ጥሩ አይደለም እያልኩ አይደለም። ግን በጣም በይብለጥ ልንማርና አሳሳቢ አድርገን ልንይዘው የሚገባው የአላህን ከላም ቁርአንና እንደዚሁም ደግሞ ሌሎችን ሙቀቶች ዲናዊ የሆኑ ሙቀቶች ነው ለመማር የሚያስፈልገን እንጂ በጣም አሳሳቢ አድርገን ልንይዘው የሚገባው ማለት ነው እንጂ ማንኛውም ቋንቋ መማር ይጠቅማል። ቋንቋ ይጠቅማል ተማሩ። ግን በጣም አሳሳቢ አንገብጋቢ አድርገን ልንይዝ የሚገባን ቁርአንና እንደዚሁም ደግሞ ሌሎችንም ኪታቦችን ዕውቀት በዲናዊ የሆነው ዕውቀት ልንማር በደንብ አድርገን ልንማር ይገባናል። ይሄንን በደንብ አድርጋችሁ ልትይዙትና ልትገነዘቡት ይገባል አለሁኝ ወንድሞችም እህቶችም ማለት ነው። طيب እዚህ ላይ የሞየው ይቺን ነገርኳችሁ ሐ ይቺ ሐ ሁለት ሐረካ ነው። እዚህ ላይ ሰባይ እንዳልኳችሁ ሁለት ሐረካ ነው። ሐ ሁለት ሐረካ ከዛ ሚም ይሄ መደላዝም ነው። ስንት ሐረካ እንስበዋለን ማለት ነው? 6 ሐረካ እንስበዋለን ማለት ነው። ልብ በሉ ሐ ሚ ሐዳ ሐ ሚ ሐ ሚ ሐ ብለን አንስበው። ይሄን ሁለት ሐረካ አንስበው። ከሁለት ሐረካ በየበለጠ አንስበው። ጣ ሐ ብለን ይሄን አንስበው ሁለት ሐረካ። ይሄንም ሐ ያ ብለን አንስበው። ላ ስተት ነው ይሄ ሁለት ሐረካ ያን ሁለት ሐረካ ሃን ሁለት ሐረካ ጣን ሁለት ሐረካ እነዚህ እንደምታዋቸው እላያቸው ላይ እነዚህ ቀይ ቀለም የመድ ምልክቶች ናቸው። እነዚህ እላያቸው ላይ የሌላቸውን ሁለት ሐረካ እንስባቸዋለን ማለት ነው። ኢላ አሊፍ ሳ አትሳብም፣ ባይኖራትም አትሳብም። እሷ ምንም ሐረካ አንድ ሐረካ ብቻ ሰተናት ነው እንጂ የምንሄደው ሁለት ሐረካ እንስባትም ማለት ነው። ሌሎቹ ግን የሚሳቡ ናቸው ማለት ነው። አሊፍ ልትሳብ ዘንዳ ሸርጥ አላት። ሸርጣ ምንድነው? አልአሊፍ ሳኪና አልመፍቱ ማቀብልሃ እሷ ስኩን ሆና መምጣቷ እንደገና ደግሞ ከሷ በስተፊት ያለው ፊደል ፈታህ ሆኖ መምጣት መስፈርት አለው ልትሳብ ዘንዳ። አሁን እቺ ግን ምንም እዚህ ላይ እኛ ሐረካ ሰተን እንስባታለን እንጂ አብለን አንብበን መጀመሪያ ከሊማ ላይ ስለመጣች አብለን አንብበን በሐረካ ቢተን እንቀራታለን እንጂ ልንስባት አይገባም እላችኋለሁ። እዚህ ላይ ልብ የምትሉኝ طيب ሐ ሁለት ሐረካ እንስባለን። ከዛ ሚምን 6 ሐረካ እንስባዋለን ማለት ነው።
ሐሚም መጨረሻ ላይ ጎና አለ። ጎናውን በትክክል እንይዛለን። ሐሚም ሀገዛ መጨረሻ ላይ ጎናውን በትክክል እንይዛለን። ይኸው ሐሚም። አይዋ እዚህ ላይ ደግሞ ስንቀራ ልብ የምትሉልኝ እነዚህ ፊደሎች ስንቀራ እየቆራረጥ በጥቅሉ ቀዋዒድ ኑራንያን ከመጀመሪያው እስከ መጨረሻው ስናነብ ድምጣችን እየተቆራረጠ ማንበብ የለብንም። ድምጣችን አንድ አድርገን ማንበብ አለብን። ይኸው ሐ ሚም ብለን መቅራት የለብንም። ወይንም ደግሞ ጣ ሀ ብለን ማንበብ የለብንም። ድምጥና ድምጣችንን ማያይዘን ነው ማንበብ ያለብን። ጣሃ ሀገዛ ጣሃ ሀገዛ ሐሚም ነው እንጂ ሐ ሚም ብለን ልናነብ እነዚህን ፊደሎች የሚቆራረጡ ፊደሎችም ሆነ ሌሎቹንም እንደዚሁ ፊደሎች ስናነብ እያቆራረጥ ድምጣችን እየተቆራረጠ መቅራት የለብንም። ድምጣችን አንድ አድርገን መቅራት አለብን እላችኋለሁኝ። የዛሬው ትምህርት በዚህ ያልቃል። በዚህ ጨርሻለሁኝ። እናንተንም አላህ ያቆያችሁ፣ እኔንም አላህ ያቆየ። ኢንሻአላህ ባላህ ፈቃድ ወደፊት እንማራለን፣ ብዙ ትምህርቶች እንማራለን እላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።